minus 2y is equal to 0 ነው። the values of y is 3 so 12x minus 2 into 3 is equal to 0 ነው። 12x minus 6 is equal to 0 12x minus equal to 6 ነው። x is equal to what 6 over ሰላም ተማሪዎች እንደምን አላችሁ እንደምን ሰነበታችሁ የኤክሰለንስ ቲቸር ሴንተር ነው። ዛሬ ይዤላችሁ የቀረቡት የ8ኛ ክፍል ማቴማቲክስ ይሆናል የዩኒት 2 ሁለተኛ ሌሰናችን ነው። የዛሬ ቶፒካችን ግራፍስ ኦፍ ሊኒየር ኢኩዌሽን ይሆናል ማለት ነው። እንደተለመደው ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጋችሁ ጀምሩ። ላይክ እና ሼር አድርጉት እስከመጨረሻው ድረስ እንድትከታተሉ በአክብሮት ጋብዛለሁኝ። ወደ ዛሬው ቶፒክ እናልፋለን ማለት ነው። ከዛ በፊት ከባለፈው ቶፒክ የቀጠሉ ትንሽ ኤክሰርሳይሶች አሉ እነሱን እንሰራለን ማለት ነው። ኤክሰርሳይዝ 3.2 complete the following tables for sketching the graphs of y is equal to minus 5x. So y is equal to minus 5x when x is equal to minus 1 y is equal to what 5 ይሆናል ማለት ነው። ኦኬ when x is equal to 0 0 ይሆናል። እንደገና ደግሞ ኦኬ x ደግሞ 1 ሲሆን ይሄ ኔጌቲቭ 5 ይሆናል ማለት ነው። ኔጌቲቭ 5 ይሆናል ማለት ነው። ስለዚህ xy ኮኦርዲኔቱ ምን ይሆናል -1 ሲሆን እዚህ 5 ይሆናል። እዚህ ጋር 0 ሲሆን 0 ይሆናል። እዚህ ደግሞ 1 ሲሆን ኦኬ 5 ይሆናል ማለት ነው። 5 ይሆናል አይ ሚን ኔጌቲቭ 5 ይሆናል ማለት ነው ይሄኛው። ኦኬ ስለዚህ እንዲህ አድርገን እንላለን። ከዛ ቢ ደግሞ y is equal to 1 over 2 x ነው የሚሆነው -1 ሲሆን ይሄ ኔጌቲቭ 1 over 2 ይሆናል 0 0 ነው። ደግሞ ይሄ 1 over 2 ይሆናል ፖዚቲቭ 1 over 2 ይሆናል። ይሄ ደግሞ -1 ኦኬ 1 over 2 ይሆናል። ኦኬ 0 0 ይሆናል። ደግሞ 1 over 2 ይሆናል ማለት ነው። እሺ ኦኬ then sketch the graphs of the following equation on the same Cartesian coordinate ነው የሚለው። እዚህ ተመሳሳይ ካርቴዥያን ኮኦርዲኔት ላይ ሳሏቸው ነው የሚለን። ለምሳሌ የተወሰኑ ፍሎቲንግ ፖይንቶችን ብናስቀምጥ አሁን እዚህ ጋር -2 -1 0 1 2 ብንል y ደግሞ ምን ይሆናል -2 ስናስቀምጥ -14 ይሆናል y is equal to 14 ይሆናል ማለት ነው። -1 7 ይሆናል እዚህ ጋር እሺ 0 ሲሆን 0 አይ ሚን ይሄ ኔጌቲቭ ኦኬ እሺ 7 ይሆናል 0 ይሆናል ይሄ ኔጌቲቭ 7 ይሆናል ኔጌቲቭ 14 ይሆናል ማለት ነው። የኦርደር ፔሩ ምን ይሆናል እዚህ ጋር -2 ኦኬ 14 ይሆናል። ይሄኛው ደግሞ -1 7 ይሆናል። ይሄ 0 0 ይሆናል። ይሄኛው 1 -7 ይሆናል። ይሄኛው 2 ደግሞ -14 ይሆናል ማለት ነው። የቢ ደግሞ -2 ሲሆን እሺ x -2 ሲሆን -12 ሲካፈል -4 ይሆናል ማለት ነው። ስለዚህ -2 -4 ይሆናል። ኦኬ -1 እሺ ኦኬ -2 ይሆናል then 0 0 ይሆናል። ከዛ ኦኬ 1 ሲሆን 1 2 ይሆናል then 2 ኦኬ 4 ይሆናል ማለት ነው። እንደዚህ አድርገን እናስቀምጥና ከዛ ይሄን ፕሎት እናደርጋቸዋለን ማለት ነው። ኦኬ አሁን እዚህ ጋር -1 ነው። ለምሳሌ -1 እዚህ ጋር -2 ብንል እዚህ ጋር 1 ነው ብንል እዚህ ጋር ደግሞ 2 ነው ብንል ከዛ ስንት ይሆናል? ኦኬ እሺ -1 7 ነው የሚሆነው
ኔጌቲቭ 1 ኔጌቲቭ ፖዘቲቭ 7 ይሆናል ለመጀመሪያው ኔጌቲቭ 1 ፖዘቲቭ 7 ማለት ነው። ስለዚህ እዚህ ጋር ደግሞ 1 2 3 4 5 6 7 እዚህ ጋር አለ ማለት ነው። ስለዚህ አንዷ እዚህ ጋር ነች። ከዛ 0 0 ነው። ከዛ ለዋን ደግሞ ኔጌቲቭ 7 ይሆናል ማለት ነው። 1 2 3 4 5 6 እዚህ ጋር 7 ይሆናል ማለት ነው። እዚህ ጋር አንድ አለች ማለት ነው። ለሁለተኛው ከዛ ላይን እንስላለን ማለት ነው። ኦኬ እሺ ስለዚህ ላይኑን የሁለተኛው ላይን እንስላለን ማለት ነው። ኦኬ ስለዚህ ኦኬ ይሄኛውን ቀስት ያለውን እናስቀምጥ። እዚሽ ጋር አስቀምጠን በዚች የሚያልፍ ላይን እንስላለን ማለት ነው። ኦኬ ስለዚህ ይሄኛው ምን ይባላል? ኦኬ ለመጀመሪያ ይሆናል ማለት ነው። መጀመሪያው ኢኩዌሽን y + 7x = 0 ማለት ነው። እሺ ይሄ y ኦኬ ሶሪ እሺ ይሄ y + 7x = 0 ነው ማለት ነው። ሌላ ኦኬ አሁን ሁለተኛው ደግሞ እሺ 3y = 6x ለሚለው to negative 4 እሺ እዚህ ጋር -2 እሺ -1 -2 -3 -4 እዚህ ጋር ይሆናል ማለት ነው። እሺ ኔጌቲቭ ኬቱ ይሆናል። እሺ ከዛ 0 0 ይሆናል። 1 2 ይሆናል። ከዛ 2 ደግሞ 4 ይሆናል ማለት ነው። 4 ይሆናል ማለት ነው። ኦኬ ከዛ ይሄኛውን ደግሞ ኮኔክት እናደርጋቸዋለን በላይን እንዲያደርገን ላይኑን ኮኔክት እናደርጋቸዋለን ማለት ነው። ኮኔክት እናደርጋቸውና ከዛ ይሄኛውን 3y ማለት = 6x የሚል ግራፍ ይኖረናል ማለት ነው። ስለዚህ እንዲህ እያደረግን መስራት እንችላለን ማለት ነው። በጣም አሪፍ። እሺ ሌላው ሶስተኛው if the point p of a 3 ላይ on the line given by the equation 12x - y 2y = 0 ነው የሚለው find the values of y ነው። ስለዚህ 12x - 2y = 0 ነው። the values of y is 3 so 12x - 2 into 3 = 0 ነው። 12x - 6 = 0 12x - 6 ነው። x = what 6/12 ነው። then 1/2 ይሆናል ማለት ነው። 1/2 ይሆናል ማለት ነው። ኦኬ እሺ answer the following question below by referring the figure ይላል። በዚህኛው ፊገር መሰረት እነዚህን ጥያቄዎች መልሱ ነው የሚለው። if x = 3 what the values of y ይላል። x = 3 ከሆነ y ደግሞ ምን ይሆናል? -3 ይሆናል ማለት ነው። ለምን y = -x ስለሆነ ነው። ለምን y - -3 ከሆነ then y = what -3 ይሆናል ማለት ነው። እሺ if x = -4 what is the values of x ይላል። y -4 ከሆነ x ደግሞ ምን ይሆናል? -4 -x ነው አይደል? ኔጌቲቭ በኔጌቲቭ x = what 4 ይሆናል ማለት ነው። x = 4 ይሆናል። ይሄኛው የኤ ነው፣ ይሄ የቢ ነው። then ሲ ደግሞ can you find the point 0 0 exactly on the line ይላል። yes እቺ p of 0 0 ነች።
ፒ ኦፍ 0 0 ነች። በጣም አሪፍ እንቀጥላለን። ጊቭ ግራፍስ ኦፍ አን ኢኩዌዥን of the form y is equal to mx plus c, m element of rational number and m different from 0 ይላል። example 3.5 okay, one given that y is equal to 3x minus 5, decide whether the order pairs given below are solution to the equation ይላል። እነዚህ የሲ እና ዲ ላይ የተሰጡ ኦርደር ፔሮች y is equal to minus 3x minus 5 y is equal to 3x minus 5 ሶሉሽን መሆናቸውን ነው ቼክ የምናደርገው ማለት ነው። ሶ ሲ ኦኬ ሌትስ ሲ y ማለት ስንት ነው? 11 ነው። ኦኬ y is equal to 3x minus 5 ነው አይደለ ኢኩዌሽናችን። ስለዚህ በy ቦታ ማንን 11 እንጠቃለን ማለት ነው። question mark we don't know whether true or false ማለት ነው። ከዛ ማይነስቱን ደግሞ x ላይ እንተካለን ማለት ነው። 3 of minus 2 minus 5 ማለት ነው። ኦኬ ይሄ minus 6 minus 5 ይሆናል ማለት ነው። then is equal to minus 11 ይሆናል ማለት ነው። ዲ ደግሞ ኦኬ አሁንም y is equal to 3x minus 5 ነው። እሺ minus 2 is equal to not is equal to we don't know. okay question mark then 3 times minus 1 minus 5 which implies that minus 2 minus 3 minus 5 ይሆናል ማለት ነው። minus 2 minus 8 ይሆናል ማለት ነው። then minus 2 is not is equal to minus 8 እንላለን ማለት ነው። ስለዚህ ኦኬ minus 2 minus 11 okay is a solution and እኛው ሲ ነው። d of minus 1 minus 2 is not solution አይደለም ማለት ነው። ኦኬ እስኪ the graphs of the equation 3y minus 2x is equal to 1 by plotting point ይላል። እዚህ plotting point በመጠቀም ይሄንን ስኬጅ አድርጉ ነው የሚለን። እሺ minus 2 minus 3 minus 2 minus 1 0 1 2 3 የሚሉን እናደርጋለን። ስለዚህ y ስንት ይሆናል? ኦኬ 3y minus 2 of minus 3 ሲሆን ኦኬ 3y minus plus 6 ይሆናል is equal to 1 ይሆናል። ከዛ minus 5 ይሆናል ኦቨር 3 ይሆናል ማለት ነው። minus 5 ኦቨር 3 ይሆናል። ኦኬ ይሄ 2 ሲሆን እሺኛቱ 4 ይሆናል። ኦኬ minus 1 ይሆናል። እሺ minus 1 ሲሆን ደግሞ ፖዚቲቭ 2 ይሆናል። minus 1 ይሆናል። minus 1 ኦቨር 3 ይሆናል ማለት ነው። እሺ 0 ሲሆን 0 ይሆናል። 1 ኦቨር 3 ይሆናል። እሺ 1 ሲሆን ኦኬ 2 3 ኦቨር 3 ነው 1 ይሆናል። 2 ሲሆን ደግሞ 4 ይሆናል። 5 ኦቨር 3 ይሆናል ማለት ነው። ኦኬ 3 ሲሆን እሺ 6 ፕላስ 1 7 ኦቨር 3 ይሆናል ማለት ነው። ዘን ኮኦርዲኔቱ ይሄ ይሆናል። እሺ ስለዚህ አሁን ማይነስ 3 ማለት እዚህ ጋር ለምሳሌ 1 2 እዚህ ጋር ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 አለ ማለት ነው። እዚህ ጋር 0 አለች። ከዛ እዚህ ጋር 1 አለ፣ እዚህ 2 አለ፣ እዚህ 3 አለ ማለት ነው። ኦኬ ስለዚህ ኔጌቲቭ 3 ሲሆን
ኔጌቲቭ 5/3 ነው የሚሆነው። 5/3 ማለት ኦልሞስት 1.6 እያለ ነው የሚሄደው ማለት ነው። 1.6 ማለት እዚች አካባቢ ነች ማለት ነው። ኦኬ እዚች አካባቢ ነው። እሺ ኔጌቲቭ 2 ሲሆን ኔጌቲቭ 1 ይሆናል። እሺ እዚሽ ጋር ነው። ኦኬ ዘን -1 ሲሆን 1/3 ይሆናል። እሺ እዚሽ ጋር አካባቢ ነው የሚሆነው። 0 ሲሆን 1/3 ይሆናል። እሺ እዚህ ጋር ይሆናል ማለት ነው። እሺ 1 ይሆናል። ኦኬ 2 ደግሞ 5/3 ይሆናል። 2 ማለት 5/3 ይሆናል ማለት ነው። እሺ 3 ደግሞ 7/3 ይሆናል ማለት ነው። ወደዚህ አካባቢ ማለት ነው። እዚህ ግራፉ ምን ይሆናል? እንደዚህ አይነት ይሆናል ማለት ነው። ስለዚህ በትክክል በ0 ላይ አያልፍም። ይሄ ግራፍ ምን ይባላል? ኦኬ 3y - 2x = 1 ይባላል ማለት ነው። 1 ይባላል። እሺ ሶልቪንግ ኢኒኳሊቲስ የሚለውን እናያለን ከዚህ ቀጥለን። አክቲቪቲ 3.4 ሶልቭ ኢች ኦፍ ዘ ፎሎዊንግ ሊኒየር ኢኩዌሽን ባይ ሩልስ ኦፍ ትራንስፎርሜሽን ይላል። እነዚህን በሩል ኦፍ ትራንስፎርሜሽን ስራ ነው የሚለው። ይሄኛውን ሉክ 3 × 2x - 6 = 5x ነው የሚለው። ይሄኛው ደግሞ 6x - 18 = 5x ነው። ዘን ኮሌክት ላይ ከረንት ተርምስ ነው 6x - እኛ ወደዚህ ስናሳልፈው ኔጌቲቭ ይሆናል። ይሄ ደግሞ ወደዚህ ስናሳልፈው ፖዚቲቭ ይሆናል። ይሄ ወደዚህ ሲመጣ ይሄኛው ኔጌቲቭ ፖዚቲቭ ይሆናል። እኛው ደግሞ ወደዚህኛው ስንመልሰው ፖዚቲቭ ኔጌቲቭ ይሆናል። ስለዚህ እንትናቸው እንዳለ ይቀመጣል ማለት ነው፣ ሳይናቸው። ስለዚህ 5x = 18 ይሆናል ማለት ነው። ዘን x = 18 ይሆናል ማለት ነው። እሺ ከዛ ዲ ደግሞ እዚሽ ጋር x = 18 የሚለውን እናያለን ማለት ነው። ዲ ደግሞ 3x - 1 - 4 × 2x + 1 = 4x - 3 ይሆናል ማለት ነው። ዘን መጀመሪያ እናባዛው 3x - 1 - እዚህ ጋር 8x - 4 ይሆናል ይህም 16x - 12 ይሆናል ማለት ነው። ከዛ ብራኬቱን በሙሉ እንጨርሰው። ይሄ 3x - 1 - 8x - 4 16x - 12 ማለት ነው። ስለዚህ 3x - 8x - 16x = 1 + 4 - 12 ማለት ነው። ዘን which is 20 ስንት ነው? 8 እና 16 24 ነው። 24 ላይ ሲቀነስ 3 ከ24 ሲቀነስ 21 ማለት ነው። ኔጌቲቭ 21x = ደግሞ ስንት ነው? 7 ይሆናል። ኔጌቲቭ 7 ይሆናል ማለት ነው። ዘን which is equal to x = 1/3 ይሆናል ማለት ነው። x = 1/3 ፖዚቲቭ 1/3 ይሆናል ማለት ነው። እሺ which of the following linear equality የትኛው ነው ሊኒየር ኢኒኳሊቲ የሆነው ነው?
እንግዲህ ሊኒየር ኢኒኳሊቲ ፓወሩ አንድ ወይም ዲግሪው አንድ የሆነ ማለት ነው። ይሄኛው ሊኒየር ኢኒኳሊቲ ነው። ይሄ ሊኒየር ነው። እሺ ይሄ ሊኒየር ነው። ይሄ ኖት ሊኒየር ነው። ይሄኛው ለምን እዚህ ጋር ፓወሩ ሁለት ነው ማለት ነው። ይሄ ሊኒየር ነው ማለት ነው። ሊኒየር ኢኒኳሊቲ ነው ማለት ነው። እሺ በጣም አሪፍ። solve each of the following linear inequality in the set of w q and z ማለት ነው። እነዚህን ሶልቭ እናድርግ። ቴን ኤክስ ሌዛን ቲዮኒ ስሪ ማለት which implies that x is less than 23 over 10 ማለት ነው። is equal to implies that x less than 2.3 እንደማለት ነው። ስለዚህ ከ2.5 በታች ያነሰ ማለት ነው። ይሄ ከማን ውስጥ ነው? አንደር ኪው ነው። ኤሌመንትስ ኦፍ ኪው ነው ማለት ነው። ይሄ ደግሞ ማይነስ 2x greater than 5 ማለት which is implies that x greater than ይሄ less than ይሆናል ማለት ነው። በኔጌቲቭ ሲባዛ ይሄ less than 5 over ኔጌቲቭ 5 over 2 ይሆናል ማለት ነው። እሺ ስለዚህ ይሄም ኤሌመንት ኦፍ ኪው ይሆናል ማለት ነው። እሺ ይሄም 1 over 2 x greater than 4 ነው የሚለው ሲምፕላይ ዛት x greater than 8 ነው የኤሌመንት ኦፍ w ይሆናል ማለት ነው። ይሄኛው ደግሞ 3 over 2 x less than or equal to 6 ነው። then 2 over 3 ሲሆን 4 ይሆናል ማለት ነው። then x less than or equal to 4 ነው። the element of z ይሆናል ማለት ነው። ኦኬ q ይሆናል ማለት ነው። እንደዚህ እያደረግን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ ኢኒኳሊቲዎችን ሶልቭ ማድረግ የምንችልበት ሁኔታ አለ ማለት ነው። እሺ ዴፊኒሽን 3.2 a mathematical sentence which contain one of the relation sign less than greater than less than or equal to greater than or equal to or not equal to are called inequality ማለት ነው። ስለዚህ ማንኛውም ሪሌሽን ወይም ማንኛውም ኢኩዌሽን በእነዚህ የተያያዘ ከሆነ ኢኒኳሊቲ የተባሉ ይጠራሉ ማለት ነው። ኤግዛምፕሎች ለምሳሌ አሁን ያየናቸው ማለት ነው 2x plus 1 greater than or equal to 0 3 over 2x minus 4 less than or equal to 1 over 2 ምናምን የሚሉት እነዚህ አይነት ኢኩዌሽኖች በኢኒኳሊቲ የተያያዙ ሪሌሽኖች ኢኒኳሊቲ እየተባሉ ይጠራሉ ማለት ነው። ዴፊኒሽን 3.3 a linear inequality in one variable x is an inequality that can be written in the form of ax plus b less than 0 ax plus b less than or equal to 0 or x plus b greater than 0 x plus b greater than or equal to 0 where a and b rational numbers a different from 0 ከሆነ ምን ይባላል? ሊኒየር ኢኒኳሊቲ እየተባለ ይጠራል ማለት ነው። ስለዚህ በዚህ ወይም በዚህ ከአራቱ በአንዱ ፎርም የተገለጸ ማንኛውም ኢኒኳሊቲ ሊኒየር ኢኒኳሊቲ እየተባለ ይጠራል ማለት ነው። ፓወሩ አንድ የሆነ ማለት ነው። እሺ
እነዚህ ኤግዛምፕሎች ናቸው ማለት ነው። ሊኒየር ናቸው ማለት ነው። ሁሉም ይሄም ሊኒየር ይሄም ሊኒየር ይሄም ሊኒየር ናቸው ማለት ነው። እሺ እነዚህን ሶሉሽን እስቲ ካልኩሌት እናደርግ። ለምሳሌ አሁን ኔጌቲቭ 3 ከሆነ ይሄኛው ኔጌቲቭ 9 ይሆናል። ኔጌቲቭ 10 ኔጌቲቭ 19 ኔጌቲቭ 2 ብንል እሺ ኔጌቲቭ 6 እና ኔጌቲቭ 10 ኔጌቲቭ 16 ይሆናል። ኔጌቲቭ 1 ብንል ኔጌቲቭ 3 ኔጌቲቭ 13 ይሆናል። እሺ 0 0 ኔጌቲቭ 10 ይሆናል። እሺ 1 እሺ 1 ደግሞ ኔጌቲቭ 7 ይሆናል። 2 ኦኬ 14 ሲቀነስ ኔጌቲቭ ፖዘቲቭ 4 ይሆናል ማለት ነው። ስለዚህ ወይን ኤክስ ከማን በታች የሆነ ነው? ከሁለት በታች ከሁለት ለዛን ቱ ሲሆን ይሄኛውን ሳቲስፋይ ያደርጋል ማለት ነው። ይሄኛውን ሳቲስፋይ ያደርጋል ማለት ነው። ኦኬ rules of transformation for inequality. There are rules that can help to transform a given true inequality or inequality and finally as the solution sets of the inequality. Definition 3.4 any two inequality with the same solution set are called equivalent inequality እየተባለ ይጠራል ማለት ነው። እነዚህ ሶስት ሩሎች አሉ። የመጀመሪያው if a less than b and then a plus b a plus c less than b plus c ይሆናል ማለት ነው። if a less than b then a minus c less than b minus c ከሆነ ማለት ነው። ስለዚህ a less than b ከሆነና a bም ሲ ፖዘቲቭ ቁጥር በሁለቱም ሳይድ ብንደምርባቸው ተመሳሳይ ሪዛልት ነው የሚሆነው ማለት ነው። እንዲሁም መቀነስም ተመሳሳይ ነው ማለት ነው። ሩል 2 ደግሞ if both sides of an inequality are multiplied or divided by the same positive number the directions of inequality is unchanged ኢኒኳሊቲው አይቀየርም ማለት ነው። ስለዚህ በሁለት ፖዘቲቭ ነምበር በኤም በቢም ሳይድ ብናባዛው ተመሳሳይ ይሆናል ማለት ነው። በተመሳሳይ መልኩ ማካፈልም እንደዛው ነው ማለት ነው። ሌላው ሩል 3 if both sides of inequality are multiplied or divided by the same negative number the directions of inequality is reversed. ስለዚህ በኔጌቲቭ ነምበር ስናባዛው ወይም ስናካፍል ግን ምን ይሆናል ማለት ነው? ለዛን የነበረው ግሬተር ዛን ይሆናል፣ ግሬተር ዛን የሆነው ደግሞ ለዛን ይሆናል ማለት ነው። እነዚህን ኤክሰርሳይሶች በሚቀጥለው ጊዜ እንሰራቸዋለን። ለዛሬው እዚህ ጋር ይበቃናል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁኝ። ላይክ ሼር እንዲሁም ሳብስክራይብ ማድረጋችሁን እንዳትረሱ። ሰላም ሁኑ፣ ሰላም ዋሉ። አመሰግናለሁ። ቻው